አንበሳው ምን ነው አሞኝ ምንህን አይኔን አመመኝ አለች እንትሯ አስቸገረች ወር ከ20 ቀን ምናምን አቆይ ወር ከ25 ቀን ታስረ እየወጣ ነው አሁን ከየት ቃልቲ ዋልማ ጀርባና የኔ ጌታ ያው ተባይ ምናምን አለ ተቀማጥ ምናምን ስላለ ያው ክሪስቲያኖችና ለዛ ነውና እኔ ደግሞ በጣም ታመምኩኝ ናስቲ ጠጋ በል ወደዚህ እግሬ እንዳለ ሰውነቴ በሙሉ በሽተኛ ነው ተጀለብልቴ ሁሉ በጣም ሰካ አይደለም አዎ እግዚአብሔርን በጣም ታመምኩኝ ዋለ እንደው ዋለ ተጠረጋለ እኔ መልእክተኛው እባላለሁ እሺ አሁን እርቦህ እኔ ራበኝ እኔ ወደዛ ሸኛለሁ ና ግባስ እሺ ያው እንዳላስቸግረ በሚል ነው ኧረ ችግር የለም የኔ ጌታ ምን ታስቸግረኛለህ ደግሞ እኔ አንድ ቦታ ልውሰድህና ከዛ ወደምትሄድበት ትሄዳለህ እኔ ታክሲ አስይዤ እልክሃለሁ እሺ ችግር የለውም አይደል እሺ እኔ አባት እኔ ደስ ብሎኛል ስለተገናኘን እግዚአብሔር ስለረዳንም ጭምር መልክተኛ ነኝ ሰው ነው ልኮኝ ይሄንን ሁሉ ማደርገው እኔ ሻይ ምናምን ነገር ሰውኩት እንጂ ሁሉ ነገር አላሰብኩም ነገር ነው ብዙ ብር ነው ታማው ነው እቲ ስንት ትመስላለች እኔ አላቀበለም እስኪ ያዘው በእጅግ ቼክ አድርጋት እስኪ ችግር የለም ወደ 10,000 ብር ገደማ ትመስለኛለች ያንተ ናት እሺ ባቲ በጣም በደም አባቴ ችግር የለውም እቺ ደግሞ ከዛ የተመለሰች ናት አሁን እንትን ካልነባት የተመለሰች ነች በጣም ማለት ነው ካላት አትጨነቅ ወንድም እኮ ነኝ እግዚአብሔር መልእክተኛ ሆናል ማለት ነው ያልጠበቁት ነገር ነው እንግዲህ እስከማገግም ድረስ እንግዲህ በዚህ ታመማለሁ ምግብም ምንም ምናምን እየቀማመስክ ከሁሉም በላይ ምግብ ነው ሰው የሚያድነው ደስ ብሎኛል መልካም ጊዜ በኋላ ወደ ፈለክበት መሄድ ትችላለህ